ይመቻችሁ። ጀግና ነን። ታይሚንግ ቲምወርክ ፋሚሊያንስ ታይሚንግ የኛ ቤተሰቦች ትለያላችሁ። ማርያምን ይመቻችሁ። ቲምወርክ ታይሚንግ አሁንም ቲምወርክ እናመሰግናለን። አንድ ላይ ሁላችንም አንድ ላይ ፋሚሊያንስ አንድ ላይ ቲምወርክ ታይሚንግ እንጠብቅ። ታይሚንግ አንድ ላይ ሁላችንም አንድ ላይ ታይሚንግ እንዳትረሱትሽ። ታይሚንግ በእውነት እንዳትረሱት የኛ ጀግኖች ታይሚንግ እንዳትረሱት። የዛን ቀን ያወራውን ታውቃላችሁ። ቴንኪው ሱመይዬ የኔ እናት ክበሪልኝ። ያወራውን አይታችኋል። ታይሚንግ ጠብቁ ጋይስ። ታይሚንግ ማርያም ታይሚንግ ግድ ነው። ግላፍ ያላችሁ ግላፉን እየሰጣ ግላፍ ያላችሁ ሊብስዬ የኔና ክበሪልኝ። ግላፍ ያላችሁ ታንክስ ሁላችሁንም። እኔ ብዙ ማንን ጠርቼ ልጨርስ? ወይኔ ብሩኬ ሱመያ የኔ እናት ቴንኪው ብራዘራይ ዋንዴ ሀዩ ነኝ። ሁላችሁንም እናመሰግናለን። 4500 ክበሩልን። ይመቻችሁ። እግዚአብሔርን ቲምወርክ ያለን ማርያምን አንችላለን። ጀግና ነን። በጣም ነው የማመሰግናችሁ። እሺ እናቴ ትሙት ጀግና ነን። ሁለት ጌም ይቀረናል። በላቸው ኤደንዬ እናት ማይ ብራዘር ሁላችሁንም እናመሰግናለን በጣም። ሁለት ጌም ይቀረናል። ታንክስ። ቆይ ሪማች ልላክለት። አሁን ካሸነፍን እናረጋግጣለን። ጋይስ ሼር አድርጉ። እሺ አንዴ ትንሽ ሼር አድርጉ። እሺ ጋይስ ሼር አድርጉ። እሺ ጋይስ ሌትስ ጎ ኤቨሪባዲ 3700 ሰው አላችሁ። ሌትስ ጎ ፋሚሊ 3000 ገባችሁ በአንድ ብድስ ጋይስ ማንም አባኝ ሌትስ ጎ ፋሚሊ ሌትስ ጎ ትሪፕል ጋይስ ኤቨሪባዲ ደብል ጋይስ ይዛ ደብል 3000 እዛ ኦኬኛ ጋር ኔትወርክ ነው። ታፕ እሺ ታፕ ፋሚሊያንስ ቲምወርክ ይድበት ጋይስ ቲምወርክ ሶስት የሆነ ጊፍት ይሞላል። ፋሚሊያንስ ታፕ ሞልተናል። አሁን ምላግሽ ይድበት ሌትስ ጎ ፋሚሊ እንደርሳለን። 10,000 እናልፋለን። ሌትስ ጎ ዋን ይሆናል። ካሸነፍ ጋይስ ይድበት 10,000 አለ ጋይስ ይድበት ይማ ሌትስ ጎ ቲምወርክ እግዚአብሔር ይመቸኝ። ጀግና ፋሚሊ ነው ያለው። ቲምወርክ ማይ ፋሚሊ ቲምወርክ ማርያምን ቲምወርክ 11,500 ማይ ብራዘር ቲምወርክ ዩዘር ቲምወርክ ታይሚንግ ግላብ Everybody, Mulu, let's go. It's a glove yallachu. Guys, Mulu. Let's go. Thank you so much. Teamwork timing, family. Teamwork timing. And Mama Shilafilipinum, guys.
ይሄንማ ማሸነፍ የለብንም። ደርሷል ፍቃድ ሌትስ ጎ 14 ሲገባ አቅማችን እግዚአብሔር አቅማችን ነው። ማርያም ታይሚንግ ጋይስ ፕሊዝ ዋናው ምን ነው ፕሊዝ ዮኒዬ ፕሊዝ ጨርሰናል። ማርያምን እንለያለን። ማርያምን እንለያለን። በላቸው ናና ቅበረኝ በኢየሱስም በጌታ በኢየሱስም ምን ሆነ ነው? ናና ቅበረኝ ናና ቅበረኝ ኮመቶ ከዚህ በላይ ወደ መቻችሁ የኛ ውድ ቤተሰቦች ፋሚሊዎች እንለያለን። እግዚአብሔርን እኛ ጀግና ነን። እግዚአብሔርን እኛ ፋሚሊዎች ጀግና ነን፣ እንለያለን። ስማ በላቸው ያርጋቸው እያየሽ ነው ፋሚሊ እያየሽ ነው። ኧረ እኔም አለኝ ይመቸን ፋሚሊዎች። ማርያምን በጣም በጣም ልዩ ነን። እግዚአብሔርን ቴንኪዩ በጣም ማርያምን ክበሩልኝ፣ ማርያምን ክበሩልኝ። ማርያምን አሳይታችኋል። አቅማችን ይሄ ከዚህ በላይ ነው። በቃ በላቸው ይሄ ትንሹ ነው። እኛ ከማንም ጋር መጫወት እንችላለን። ይሄ ከብዙ ትንሹ ነው። አቅማችንን አየኸው። አባ ሜዳ ላይ ቢጥልም የኛ ቤተሰብ አንስቶ ቀብሯለች። እኔም አቅም ያለኝ ሰው አለኝ። እናቴ ትሞት እንደዚህ ከአንተ ጋር ከተላለቁ በቂ እኮ ነው። ስማ በላቸው ወይ በኔ አታከብረውም ይሄንን ቤተሰብ በኔ እናቴ ትሞት ማለት ነው። እኔ መቼም ቢሆን ከራሴ ቤተሰቦች መቼም አላስበልጣችሁም። እኔ ወይስ ቁጥራችንም ዩዘርዬ ቃልሽን ጠብቀሻል። ማርያምን ክበሪልኝ። የኛ ቤተሰቦች ሁላችሁን ቃላችሁን ነው ያከበራችሁት። ማርያምን እንወዳችኋለን፣ እናከብራችኋለን። ትለያላችሁ። እግዚአብሔር እኔ ቃላት የለኝም። እሺ መፎካከር አንድ ነገር በላቸው። ይሄ ፉክክር አይደለም። ይሄ ፉክክር አይደለም። ምን ሆነ ነው አባቴ? ይሄ ፉክክር አይደለም። የሁለት ጌም ነው ያለብህ። እኔ ደማምሬ አይቼለ መጨረሻ ላይ እቀጣለሁ። ስማ ቤስት ኦፍ ስሪ ነው የተባባልነው በላቸው። አረዳ እኛ አንዱን ያሸንፈናል፣ ቅጣት አለብህ። በቃ አንዱን ቤስት ኦፍ ስሪ ያሸንፈናል። አንድ ጨርስ ሶስቱን ጨርስ። ከፈለግ ድጋሚ እንገባላለን። ትቀጣለህ ግን የመጀመሪያውንም ሁለተኛውንም ይሻላ። ተቀበለኝ፣ በቃ ተቀበለኝ። ልኬልሃለሁ። ይመቻችሁ። እግዚአብሔር ለስማችን አይመጥንም። እግዚአብሔርን ትለያላችሁ። ይመቻችሁ ጀግኖቼ፣ የኔ ጀግኖች። ኤደን እናመሰግናለን። ኤደን ኑሪልኝ የኔ እናት። ይመችሽ። ተጋገዙ ኤቭሪባዲ ለስማችን ከማንም ጋር ነው የምንሻወተው። ከማንም ጋር
አራት የኔ ቃል አክባሪ የኔ ውድት ይመችሽ። እግዚአብሔር አሳይተኗል። አባን አሳቅፈኗል። አባን አሳቅፈኗል። ሌፕሲ በጣም እናመሰግናለን። ይመችሽ ፋሚሊያንስ ይመጣል። አባ ይመቻችሁ። እግዚአብሔር ትለያላችሁ። በኮንፊደንስ ነበር ማርያምን ቅብረር ብለን ቁጭ ያልነው። ይመቻችሁ። ማርያምን አሳፍራችሁን አታውቁም። ሲጀምር እንዴ ይወቀው በቃ ይወቀው በላቸው። እወቅ አቅም እወቅ የፋሚሊ አቅም ምናምን እወቅ። ንግስቷዬ በጣም ነው የምናመሰግነው። የኔ እኔ ብሩክ ምን መሰለህ ልጠብቅ ትዕግስት ይለኛል እንዴ የሁሉ ሰዓት ጠብቅ ትዕግስት ይለኛል ምናምን ጋይስ ስንት ሰዓት ነው የጠበቁ? እናመሰግናለን ጋይስ ሌትስ ጎ ሌፕሲ ማን ነገናኘው? ማርያም ተራሽ ክበሩልኝ ማርያም የኛ ፋሚሊ ሲመቻችሁ የጨረቃ ፋሚሊ ትለያላችሁ። እግዚአብሔር ጨረቃ ፋሚሊ እንደዚህ እንዋር አቅማችንን አሳይተናል። ሌፕሲ በጣም በቃም በቃ እግዚአብሔርን ቲክቶከሮች አረፍልኝ በላቸው አይመጥንም በላቸው ሲጀመር ይቅርታ ጠይቅ። እንደውም ከኛ ፋሚሊ ጋር መለኛው ይላል መለኛው ይቅርታ ጠይቅ ያባስ ሌትስ ጎ ጋዚ የኔበት ዩዘርዬ የኔነት ይበሪልኝ ይመችሽ ይመችሽ። አሸነፍን። ርጭቱን አፈነዳዱት ርጭቱን ገላኔ አፈነዳዱት ርጭቱን። ስማ በላቸው ስማ ግናችሁ የመጣችሁ በላቸው አይሰማም። በጣም ከልብ አመሰግናቸዋለሁ። በጣም ከልብ በጣም ነው የማመሰግነው። ንጉስ ናችሁ። ይመቻችሁ። እግዚአብሔርን ትችላላችሁ። በቃ ትችላላችሁ። እንዴ ከቃል በላይ ነው ፍቅራችን ለእናንተ። ይመቻችሁ። እግዚአብሔርን አፎካከር ስማ በላቸው ስማ በላቸው ወንድ ወየጆ ቡራ ሀሳቡ አባ ጋር ወየጆ አላለም። አባ አንበሳው ከታፈ ክዳነ ምሕረትን ማለት ነው። ቡራ አንድ ነገር ንገር። ክዳነ ምሕረትን አባ ብትመጣ እግዚአብሔር ምስክሬ ነው አታሸንፈኝም። እውነትን ንገር። እሺ እኔ ልታገስ። ያንተ አባ ጌሙን አሸንፋል። ጌሙን አሸንፋል። አባኩ የተስፋዬ ጌሙን አሸንፋል። እኔ ጌሙ ላይ እኮ አምናለሁ። ባይዘ ቡራ የኔ አባት ብመጣ አታሸንፈኝም። እሺ ላክለት አልኩት። ከየት ነው የሚመጣው? ከየት ነው የሚመጣው? እኔ እኮ ታይሜንም ካሌንም እኮ አጥፌ ነው አይደለ? ያበር ሼር አድርጋለሁ። እንጠብቅ። ምን መሰለህ እኔ አሁን ጌሙ ተፎካክሬናል፣ አሸንፋል። አባ ብመጣ ግን ማርያምን ቃልደን አይደለም። አንተ አሁን አሸንፋል፣ ማሸነፉን አሸንፋል። ጌም ቀጠሮ ይዘን ነበር፣ አሸንፋል። ስማኝ እኔ እንጠብቅ ነው አንድ ቃል ነው የተናገርኩት፣ ወሬ አይደለም። እንጠብቅ አልኩ። አው ወይ አይበለኝ። ያንተ አባ ማይመጣ ከሆነ ቅድም እኮ አጣድፈኛል እኮ ባይዞ እንትን ጌሙን ለማስጀመር አጣድፈኛል፣ ግን አልወጣም እስካሁን። እሱ ስራ ስላለው አሪፍ ይሆናል። እኔ እድል ሞክራለሁ። አንተ በላቸው እንቅልፋችንን አጣምጠው። ስበብ አታጣም እንደ የማን እስቲ ተሸንፋል። ምን ስበብ አታብዛ። ምንድን ነው አይነግሩህም? እንዲያጠገበ ያሉት ምንድን ነው? አንተ ዝም በል እስቲ። እኔ እኮ አንተ ጋር እኮ ተፎካከርኩ እኮ ተፎካክሬ ሁላ ማለት ነው። ፉክክርም አይደለም አባ ስማኝ፣ ፉክክርም እኮ አይደለም ይሄ ምንድነው? ጋድ ያየው ምን ጥፍጥፍ ነው የሚባለው? ምን እኛ እኮ ጌም ስንጫወት የመጀመሪያችን አይደለም ዋና ምን። እሺ እግዚአብሔር ዝም አልኩ። ሰማሁሽ በደንብ
ጆዬ ቢመጣ ማለት ነው። አንተ እኛ በታብታብ አንተ በግፍ ጌማችን 10 ሚሊዮን ለምን አገቡ? ትጮዋለህ 15 ይሁን 15 ጊዜ ጨረቃ ፋሚሊ ይለያሉ። 15 ጊዜ አንደኛ ቅጣት አትችልም። አንተ 5000 ነህ። ከእነስቲፎ ራሱ እንዴት እንደሚያጫወት አይገባኝም። እሺ ስማኝ ጆሮውን ይዘህ አባ አይችልም ትላለህ። ስማኝ 3 ቅጣት እሰጥሃለሁ። የእኛ የጨረቃ ፋሚሊዎች ይለያሉ ይችላሉ እያልክ 15 ጊዜ እየጮክ ትላለህ። ሁለተኛ ቅጣት እንዲህ እጅን በጆሮ ይዘህ አባ አይችልም እያልክ 10 ጊዜ እጅን በጆሮ ይዘህ አባ አይችልም ምናምን አይደለም። ምን አገባኝ? ቅጣት ነው። ከሶስቱ አንዱን ትቀጣለህ። ቅጣት በላቸው ወረኛ ነው እያልክ 10 ጊዜ ትጮኻለህ። በላቸው እኔ ወረኛ ነኝ 10 ጊዜ እኔ ወረኛ ነኝ አልችልም። ወረኛ ነኝ አልችልም። ወሬ ብቻ ነው ማለት። ከሶስቱ አንዱ ቤተሰቦች ሪከርድ እንዳታረሙ እኔ ቆጥርላለሁ። ወረኛ ነኝ አልችልም። እሺ ወሬ ብቻ በላቸው ያሰው ወረኛ ነኝ እኔ በላቸው ያሰው ወረኛ ሁለት በላቸው ያሰው ወረኛ ነኝ። 3 ነው ቁጥር 3 እኔ በላቸው ያሰው ወረኛ ነኝ። በላቸው ያሰው ወረኛ ወደዛ 5 ሀይሚና ቡራ እንግዲህ በዚህ መልኩ ነበር ያሸነፉት ማለት ነው። እና እንግዲህ የነ ሀይሚን የሰው መውደድ ያላቸውን የህዝብ ብዛት አይታችኋል አይደል? ተመልካች 6 ሚሊዮን ገብተው ነበር። 6 ሚሊዮን በላቸው ደግሞ 450 ሺህ እንደዛ መሰለኝ። እና እንዴት ነው ታዲያ አንተ የምታሸንፍ? ተሸንፈው ደግሞ መሸነፉን እኮ ላለማመን ብዙ ነገር ይላል። የኔ ጊፍተሮች ስራ ስለሆኑ ነው ምናምን ይላንና ቅጣቱን ደግሞ ለመቀጣት በጣም በቃ ምን ልበላችሁ ብቻ ሀይሚና ቡራ በስመ አብ ፈጣሪ ከሰው አይን ያውጣችሁ። እንኳን ደስ አላችሁ። በጣም እንግዲህ አመስግነዋል። ሀይሚና ቡራ የጨረቃ ቤተሰቦች እንትን ላይ ያላችሁ ያስደነገጣቸው ጊፍትስ እንዳለ የወረደውን አይታችኋል። እና በጣም የሚገርም ጨዋታ ነበርና ኢቨን እንኳን መጨረሻ ላይ ናሆም ምናምን የሚባሉ ሌላ ታዋቂ ጊፍተር እንትኖች ገብተው ነበር ቲክቶኮች እና እነሱን ራሱ በቃ በአንደኝነት ነው እና ቡራ እየመሩ የነበረውና በጣም የሚገርም ጨዋታ ነበር። የጨረቃ ቤተሰቦች አንድነታቸውን አሳዩ። በነገራችን ላይ ሀይሚና ቡራ በጣም አክቲቭ ናቸው። ጨዋታውን ከመጀመራቸው በፊት ቀድመው ገብተው ቤተሰቦቻቸውን እንትን ብለው አሰባስበው ደስ የሚል ሀይሚ ሙዚቃ እየዘፈነች ለቡራ እየዘፈነችለት ደስ የሚል በቃ እነ ፍፄ ብዙ ነበሩ፣ እነ ሀሰን እነ ቤኪ አሉና ሀይሚ ቅመም ደግሞ መሀል ላይ ነበረችና በስመ አብ እሷ ራሱ ትዕግስቷ እስከ መጨረሻ ጊዜ ነበረች ጨዋታና ከዛ የመጨረሻ የስንብቱ ጊዜ ሸኙኝ ለህር ነው መሸብኝ ሰዓት ምናምን እያለች ነበርና የጨረቃ ቤተሰቦች ትለያላችሁ። የምር ቃል የለኝም እኔ በጣም ማለት ነው። ሀይሚና ወራ ሁላቸውም ደግሞ እመር ብለው ነበረ እዚህ ላይ እንትን ያሉትና በጣም ሀይሚ ራሱ ተዘጋጅታበት ቆንጅዬ ሆና በጣም ከሚባለው በላይ ማለት ነው። እና አንዲት ደግሞ መጨረሻ ላይ ከነ ናሆም ጋር የገባች ነበረች እና ሂውማን ሄር አድርጋ መከራዋን እያየች ማለት ነው። እና የሀይሚን ሂውማን ሄር ነው ምናምን እስኪ መሀሉን ከፍለሽ አሳይኝ እያለቻት ነበር። እኔ በሳቅ ልሞት ማለት ነው። የእሷማ ሲጎተት ወደፊቷ ይመጣል። የተቀጣችው ቅጣት ሂውማን ሄርሽን አንስተሽ ወደፊትሽ አምጪ ነበር። እና ላይቭ ላይ የነበረችው ልጅ ከሀይሚ ጸጉር ጋር ልታወዳድረ እሷ እኮ ሂውማን ሄር ነው። እና በሳቅ ልሞት ማለት ነው። ቦራ ራሱ እየሳቀ ነበር፣ በጣም ሼም ይዞት ማለት ነው። ቦራ እያሳያት ነበር፣ እንዴ ኦሪጂናል እኮ ነው አንቺ ምን ነክቶሽ ነው ምናምን እያላት ማለት ነው። እና እንደው አታፍርም እንዴ? እኔ በሳቅ ነው የሞትኩት፣ የምሬን ነው የምላችሁ።